በአንድ ወቅት አንድ መጠጥ ቤት ውስጥ ሁሉም መጠጡን እየጠጣና እየተዝናና ነበር። ጆንም የተባለ አንድ ወጣት ጠረጴዛው ላይ ተሰቅሎ ሁሉንም እንዲዝናኑና ጥሩ ጊዜ እንዲያሳልፉ እየነገራቸው ነበር። መጠጥ ቤት ውስጥ ያሉት ሴቶችም እንዲሁም ወንዶች ሁሎችም ጆንን ቺርስ አዎ ጥሩ ጊዜ እያሳለፍን ነው፣ ደስ ይላል፣ እንዲሁም ምርጥ ጊዜ ነው የሚሆን እያሉ እየተዝናኑ ነበር። ጆንም ከጠረጴዛው ላይ ይወርድና መጠጡን እየጠጣ በነበረበት ሰዓት አንድ የሀገሪቱ ንጉስ ወታደር ወደሱ ዘንድ ይመጣና ንጉሱ ጆንን በአስቸኳይ እንደሚፈልገው እርዳታውንም እንደሚሻ ይነግረዋል። ወታደሩም ለጆን በቻለው ፍጥነትና አቅም ወደ ንጉሱ ዘንድ እንዲመጣ ይነግረውና ይሄዳል። ጆንም ብዙ አልቆየም ነበር ወደ ንጉሱ ዘንድ ይሄዳል። ጆን እንኳን በደህና መጣ ይለውና ጆንን ንጉሱ የጠራበት ምክንያት ጆንን ከዚህ በፊት ንጉሱ ያውቋል፣ እጅግ በጣም ብልህና አስተዋይ ነው። ናም ንጉሱ በግዛቱ ውስጥ የተለያዩ ሀብቶችን የሚያስቀምጥበት ክፍል ወርቅ፣ ብር፣ ፕላቲኒየም ወዘተ ብዙ ነገሮቹ እየተዘረፉበት እንደሆነ እንዲሁም ሲዘረፍም ምንም ምልክት እንደሌለው ሌባው እንደማይታወቅ ሌባውንም ፈልጎ እንዲያገኝለት እንደሆነ ወደዚህ አስመጣው ይነግረዋል። የመጀመሪያ ስራው የነበረ ብልህ ስለነበረ ንጉሱ ቤተመንግስት መኖሪያ ከተማ ውስጥ የተንቀሳቀሰ ጭምጭምታውን ወሬውን ለመስማት ነው የፈለገው። ምክንያቱም በግዛት ውስጥ ምን እየተካሄደ ነው ሚሊዮን ለማወቅ ነበር። ቆም ብሎም በደንብ ሲያስብ እሱ ሌባ ቢሆንና ያንን ሀብት ንብረት ቢዘርፍ የት ሊደበቅ እንደሚችል ያሰበ ነበር። ከዛም በግዛት ውስጥ ወደ አንድ ትልቅ መጠጥ ቤት ይሄዳል። እንደአጋጣሚም የሚያውቃቸውን ሰው ያገኛል። ከዛም ከነሱም ጋር ትንሽ ማውራት ይጀምራል። እነሱም የጠፍታ ነው ሲሉት እሱ በገጠራማው አካባቢ ባለ አንድ መንደር ውስጥ እየተዝናናና እየኖረ እንደነበረ ይነግራቸዋል። ጆንም ከዛም የሰሙት አዲስ ነገር እንዳለ ሲጠይቃቸው በዚህ ግዛት ውስጥ ምንም አዲስ ነገር እንደሌለና ህይወት እንደቀጠለ እነሱም ችግር ውስጥ እንዳሉና ህይወታቸውን ለመቀየር እየሰሩና እየለፉ እንደሆነ ይነግሩታል። እስኪ መጠጥ ለምጣ በማለት መጠጥ ለማምጣት ሊቀበል ሲሄድ ሁለት ሰዎች እየተንሾካሾኩ ሲያወሩ ይሰማል። የሚያወሩትም ወሬ አንደኛው የንጉሱ ምክር ቤት ውስጥ ስለነበር የሚሰራው ለሌላኛው የንጉሱ ሀብት ንብረት እንደተዘረፈ ይነግረዋል። ላኛውም ሰው ደግሞ በመገረም እንዴት ፈጠር እንደቻለ ሲጠይቀው አላውቅም፣ ነገር ግን ያው በምንም ታምር እንደማይያዝ ብቻ ነው እኔ የማውቀው፣ በጣም ጥበበኛ እንደሆነም ሰምቻለሁ ይለዋል። የሚያሳየው በጣም ምርጥ እንደሆነ ነው ይላል። ጆንም እድለኛ ሰው ነበር፣ ምክንያቱም በአጋጣሚ ይህን መረጃ በመስማቱ እየተገረመ ነበር። ሌባው እንደማይያዝ ሲሉ የሰማው ጆንም እስኪ ምን እንደሚፈጠር ፈጣሪ ብቻ ነው የሚያውቀው ይያዝ ብሎ ያዘዘውን መጠጥ ተቀብሎ ይመለሳል። ድሮ ጓደኞቹም ያዘዘውን መጠጥ ጋብዟቸው ትቷቸው ይሄዳል። ወደ ንጉሱም ዘንድ ከተመለሰ በኋላ ጆን ነገር ግን እንዴት በቀላሉ ሊዘረፍ ቻለ? ጥበቃህን አላጠናከርክም እንዴት? የመግቢያ ቁጥሩንስ ማን ያውቀዋል ወደ ውስጥ ብሎ ሲጠይቀው ንጉሱም የመግቢያ ቁጥሩን የሚያውቁት አማካሪዎቹ እና የምክር ቤቶቹ አካል እንደሆኑ ብቻ ነገር ግን በሚያስደነግጥ ሁኔታ እንደተዘረፈ ይነግረዋል። እዚህም ሰዓት ጆን የቀረው ሀብት ካለበት ክፍል ውስጥ ትንሽ ጊዜ እንደሚፈልግና ደንብን ቦታውን መቃኘት እንደሚፈልግ ነፃነት እንዲሰጠውና በደንብ መመርመር እንዲችል እንዲደረግ ፍቃድ ይጠይቃል። ንጉሱም ፍቃዱን ይሰጠዋል። ጆንም አሁን ሙሉ ፍቃድ ስለተሰጠው የፈለገውን ነገር እንዲያደርግ ሌባውን ለመያዝ እንቅስቃሴውን ይጀምራል። ከዛም ለበፊቱ ጓደኞቹ ያኔ መጠጥ ለጋበዛቸው መልእክት ይልክላቸዋል። እዛ መጠጥ ውስጥም ብቻ ስለነበረ ስለ ንጉሱ ዝርፊያ ሲወራ የሰማው እቅዱም የነበረ እነዛ ሁለት የድሮ ጓደኞቹ ከመጠጥ ቤቱ ወደ መጠጥ መቀበያው ሁሉም ሰው እንዲታያቸው ሆነው ከቆሙ በኋላ እንደሳከሩ በማስመሰልና የውይይት አጀንዳ እንደመክፈት በማስመሰል ንጉሱ ያለውን ሀብት ንብረት በሙሉ በቀጣይ ቀን ወደ ሌላ ቦታ ማንንም ወደ ማያውቀው ሊያዘዋውረው እንደሆነ ጭምጭምታ እየተወራ እንደሆነ እንደሰሙና በጣም እንደሚገርም ንጉሱ በጣም የበፊት ሀብቱ የተጠራቀመበትና የተቀመጠበት ቦታ አስጠልቶታል ማለት ነው። እንዲሁም ለመዘረፍ ቀላል ነው ማለት ነው። ቦታው ሊቀየርና ማንንም እንዲያውቀው ለማድረግ ይወሰነው አይገርምም? ግን እስኪ ለማንኛውም ዘና ያላችሁ እኛም እኮ ይሄን መረጃ እናካፍላችሁ ብለን ነው ብለው መጠጥ ቤት ውስጥ ለተሰበሰቡት ሰው በሙሉ ይናገራሉ። ይሁም ሚስጥር እንዲያደርጉት ከቻሉ መረጃውን እንዲያውቁት ያክል እንደነገሯቸው ይናገራሉ። መጠጥ ቤት ውስጥ በጣም ብዙ ሰው ነው የነበረ፣ ብዙ ደንበኞች። እነሱም ተጠቅመው ሲጨርሱ ከዛ መጠጥ ቤት ይወጣሉ በየተራ። ጆን እጅግ በጣም ብልህ ነበር። ይህንንም ያደረገው ይሄ መረጃ ለሌባው እንደሚደርሰው ስለሚያውቅ ነበር። ምክንያቱም የሰው ልጅ በተፈጥሮ ወሬኛ ስለሆነ ወሬው ደግሞ መሰራጨቱ እንደማይቀር እርግጠኛ ነበር። ታላይም ጆን የንጉሱ ሀብት መጠራቀሚያ ቦታ ላይ ይመጣና ለውስጥ ይገባል። ከዛም የንጉሱን ሀብትና ንብረት በሙሉ በመስታየት ዙሪያውን ይሸፍነዋል። መሃል ላይም ለየት ያለ አንድ ሀብት ያስቀምጣል። ከመስታየቱ ጀርባም ጠባቂዎቹ ይደበቃሉ። ጆንም ከሀብቱ ውስጥ ነበር። ጆንም ዞር ብሎ ሲመለከት ታች ላይ ሰውን የሚያፍን አንድ ፈሳሽ ነገር ሲለቀቅ ይሸተዋል።
እንዲሁም በአይኑ ሲመለከት እየሮጠ ዞም ከጠባቂዎች ጋር ከመስታየቱ ጀርባ ይደበቃል። ደቂቃዎችም በኋላ የንጉሱ አማካሪ የሆነው ከምክር ቤት ውስጥ አንዱ ኤልያስ የተባለው ይመጣል። ኤልያስም ሀብት ለመስረቅ ሲታገል መስታየት ነበር። ማውጣትም ሲሞክር ግራ እየተጋባ በነበረበት ሰዓት ጆን ከተደበቀበት ቦታ መስታየቱን ከፍቶ እየሮጠ በመምጣት የፈለገ እንደሆነ ኤልያስን ይጠይቀዋል። ኤልያስም ዝም ብሎ እዚህ እየተንቀሳቀሰና አንዳንድ ነገሮችን ለማየት እንደመጣ ሲነግረው ጠባቂዎቹ እየሮጡ በመምጣት እንዲይዙት ጆን ያስደርጋል። ከዛም ኤልያስንም በንጉሱ ፊት ጆን ያቀርበዋል። ንጉሱም አንተ ሌባ አጭበርባሪ ኤልያስ፣ አንተ እኮ የምክር ቤት አባላት ነህ፣ ይሁም ከጎኔ ብዙ ነገር ታውቃለህ፣ ነገር ግን ይህንን የመጥፎ ስራና የዝርፊያ ስራ ትሰራለህ? እኔ አንተ ቤተሰብህን እያበላሁ ህይወትህን አስተካክዬልህ በማለት ሲቆጣው ኤልያስም አንዴ ንጉስ ሆይ ይስሙኝ ላስረዳዎት የተፈጠረውን ነገር ሲል ምንም እንደማይሰማውና አንገቱም እንዲቆረጥ እንደሚፈልግ ይነግረዋል፣ በሞት እንደሚያስቀጣው። እዚህም ሰዓት ጆን እጅግ በጣም አስተዋይ ስለነበረ ንጉስ ሆይ እስኪ እሱ የሚለውን እንስማው ይላል። አይ ጆን ይልና ንጉሱም እስኪ ልስማክ ተናገር ሲለው ኤልያስም ቤተሰቦቹ እንደታገቱበትና በጎረቤት ሀገር ግዛት በሜትሮ ንጉስ ይህንን ሁሉ ነገር እንዲያደርግ ታዝዞ እያደረገ እንደሆነ ይናገራል። እንዲሁም ቤተሰቡን ለማዳንና ለመጠበቅ እንዳደረገውና ይቅርታ እንዲያደርግለትም ይለምነዋል። እንደተፈጠረም ሲጠይቀው ንጉሱ ከወር በፊት እንደሆነ ይነግረዋል። ከዛም ኤልያስ ይቅርታ አድርግልኝ ንጉስ ሆይ እያለቀሰ መማጸኑንም ይቀጥላል። ጆንንም ንጉሱ እንዴት እንደያዘው ሲጠይቀው ጆን በደንብ አድርጎ ግዛቱን ሲመረምር እንደነበረና አንድ ቀንም ሮን እየሰራ በነበረበት ሰዓት መጠጥ ቤት ውስጥ ይሄ አማካሪውና አንድ ሰው ሲያወሩ እንደሰማ ያወሩም ሌቦ በምንም ታምር እንደማይያዝ ሲወያዩ እንደነበረ ይሁንና ለጆን ንጉሱ ሀብቱ መዘረፉን ማንም እንዳልተናገረ ለአማካሪዎቹ እንኳን ለጆን ብቻ ነበር የነገረው ሀብቱን እንዲያስመልስለትና ሌቦ እንዲይዝለት። ይሄም ደግሞ ያልሆነ ነገር እንዳለ እንዲረዳ እንዳደረገው ከዛም የውሸት ወሬ ንጉሱ ሀብቱን ወደ ሌላ ቦታ ሊያዘዋውረው ነው የሚል ወሬ እንዳስወራ ይህንን ወሬ የሚሰማው ሌባ ምንም ሳይያዝ ስለነበረ የዘረፈ መመለሱ እንደማይቀርና ተመልሶ በመምጣት የንጉሱን ሀብት ቦታው ከመቀየሩ በፊት መዝረፍ እንደሚፈልግ እንደተረዳ ከዛም ጆንም ልክ እንዳቀደው ቅዱ በትክክል እንደሄደለትና ይህንንም ኤልያስ የተባለ አማካሪውን ከሀብቱ ውስጥ እንደያዘው ይነግረዋል። ንጉሱም በጆን አስተሳሰብ እጅግ በጣም ተገርሟል። ከዛም ትንሽ ካሰብን በኋላ ለአማካሪው ይቅርታ ሊያደርግለት ያስባል። እንዲሁም በቂ መረጃም ስለ ጎረቤት ሀገር ምን እንዳሰቡ እንዲሰጠው እንደሚፈልግ ለቤተሰቡና ለሱም ጥሩ ጥበቃ እንደሚሰጠው ይሁንና ከዚህ ግዛት ግን አባሮ እንደሚሰደውና ምንም 5 ሳንቲም ደማያለክፈው ሰርቶ በራሱ እንደሚበላት ይነግረዋል። ከዛም ጆንንም ንጉሱ ኤልያስን ካስወጣው በኋላ ዋና አማካሪው እንዲሁም የጦር መሪ አድርጎ ይሾመዋል። ሁሌም ቢሆን ከጎኑ እንዲሆን እንደሚፈልግና እንደሱ አይነት ብልህና አስተዋይ ሰው እንደሚያስፈልገው ይነግረዋል። እዚህም ሰዓት ጆን እርግጠኛ እንደሆነ ሲጠይቀው ንጉሱን አዎ 100% እርግጠኛ ነኝ ብሎ ይመልስለታል። ቪዲዮን ከመጀመራችሁ በፊት ላይክ ቻናሉን ሰብስክራይብ አድርጉ። በአንድ ወቅት በአንድ ትንሽዬ መንደር ውስጥ የሚኖር አህመድ የተባለ ወጣት ነበር። አህመድ የሚኖረው ከአባቱ ጋር ነው። አባቱ ሳሙና ሻጭ ነጋዴ ነበር። ይሁንና ምንም አይነት ዘመድ እንዲሁም የሚያገሰው ሰው ስላልነበረው ንግዱ ላይ በጣም ስኬታማ የሚባል ሰው አይደለም። በእነሱ መንደርም ያሉ ሰዎች ብዙ የሳሙና ፍቅር የላቸው፣ ንጽህናቸውን ለመጠበቅ ሳሙና አይጠቀሙም ነበር። በዚህም ምክንያት አህመድና ልጁ የሚተዳደሩት በሳሙና ሽያጭ ስለነበር ብዙ ገንዘብ ስለማይሰሩ በቂ ምግብ ለመግዛት አይበቃቸውም ነበር። ብዙ ቀናትንም እንደዚህ በችግር ያሳልፋሉ። ይህንንም ያስተዋለው አህመድ ነገር ማድረግ እንዳለበት ይረዳል። ምክንያቱም እሱና አባቱ ችግር ውስጥ ናቸው። ይሄድና ለአባቱም እንደማያዋጣቸው እንዲሁም በቂ ምግብም ያስገዛቸው ስላልሆነ የተለያዩ ስራዎችን መንደሩ ውስጥ ተንቀሳቅሶ መስራት እንዳለበት ይነግረውና አህመድም መንደሩ ውስጥ በመሄድ የተለያዩ ስራዎችን እቃዎችን እየተሸከመ ከቦታ ቦታ ያዘዋውር ነበር። እንዲሁም ሀብታም ነጋዴዎች አብሯቸው የሚሰራ ሰው ሲፈልጉ አብሮ ይሄድ ይሰራል። በክፍያ መልኩም የሚቀበሉ የነበር ምግብ ነበር፣ ዳቦ፣ የተለያዩ ኩኪሶችን። እንደዛም አድርጎ የሰራውን ወደ ቤት በመውሰድ ከአባቱ ጋር ተደስተው በፍቅርና በአንድነት ይበላሉ። አንድ ቀንም አህመድ በጫካ ውስጥ እየተንቀሳቀሰ ነበር። ሲንቀሳቀስም ወንዙ ዳር ሆነው ልብስ የሚያጥቡና ውሃ የሚቀዱ ሴቶችን ይመለከታል። እሱም ልብሳቸውን ያጠቡ ስለነበር እያያቸው እየተገረመ ነበር። ሰዓት ከሩቅ ቦታ የግዛቱ ልዕልት ጉብኝት ወደ እነሱ መንደር መጣ ነበር። እናም ወንዙ ዳር ላይ አገልጋዮች እንድትቀመጥ ያደርጓታል። ያቺ ልዕልትም በመውረድ
ልብስ የሚያጥቡት ሴቶች ውሃ እንደጠማትና እንዲሰጧት ትጠይቃቸዋለች። በዚህም ሰዓት ውሃ ሊሰጧት ሲሉ ግጥ ሁኔታ አንድ አስፈሪና ክፉ አንበሳ ከጫካው ላይ ይወጣል። እናም ልዕልቲቱም ጠባቂዎች በድንጋጤ ይሮጣሉ። ልዕልቲቱም ባለችበት ቀረች በድንጋጤ። አንበሳውም ከጀርባው ይጥላትና ሊበላት ሲል እሷ እርዱኝ እያለች መጮሃን ትጀምራለች። ይህንንም የተመለከተው አህመድ ልዕልቲቱ ችግር ውስጥ ስለሆነች በዙሪያው እየነደደ የነበረ እሳት ነበር። ያንንም በመውሰድ ወደ አንበሳው ዘንድ ተጠጋና አንበሳውን በእሳቱ ይለበልበው ጀመር። በዚህም ሰዓት አንበሳውም ጥቃት ሲደርስበት በድንጋጤ በመፍራት ከዛ አካባቢ ርቆ ይሄዳል። ከዛም አህመድም ውሃውን በማንሳት ለልዕልቲቱ ይሰጣትና እንድትጠጣ ያደርጋታል። ያቺ ልዕልትም ሮዛ እንደምትባል ተነግረውና ጀግናም እንደሆነ ህይወቷንም ስላዳነላት እንደምታመሰግነው ተነግሯለች። አንደኛው አገልጋይም ልዕልት ሆይ አሁን መሄድ አለብን ሲላት አህመድን ተሰናበተውና ትሄዳለች። አህመድም በሮዛ ውበት እጅግ በጣም ተገርሟል፣ ምክንያቱም በጣም ቆንጆ ነበረች። በቀጣይ ቀንም አህመድ እንደተለመደው ስራውን እየሰራ ነበር። በዚህም ሰዓት አንድ ቀን ሰራተኛ የሆነ በመንደር ውስጥ የሚኖር ወደ አህመድ ይመጣና አህመድ ልዩ ችሎታና ጉብዝናም እንዳለው እንደሱ አይነት ወጣትና ጎበዝ ታታሪ እዚህ ትንሽ መንደር ውስጥ ምንም እንደማይሰራ ወደ ዋና ከተማ ወደ ንጉሱ መኖሪያ አካባቢ ሰፊ ከተሞች ላይ ቢሰራ ይበልጥ ህይወቱ እንደሚቀየርና ብዙ ገንዘብ መስራት እንደሚችል ይነግረዋል። በዚህም ምክር አህመድ ሁሉ ነገር ተገለጸለት። ከዛም አመሰግናለሁ ጓደኛዬ፣ ለአባቴ እነግሮና ነገ ከዚህ ትንሽዬ መንደር ለቀን የምንሄድ ይሆናል፣ መልካም ይቅናህ ብሎት ያ የቀን ሰራተኛ ትቶት ይሄዳል። አህመድም አባቱን ያሳምነውና ከአባቱ ጋር ወደ ዋና ከተማ ጉዞ ይጀምራሉ። ነገር ግን ዋናው ከተማ ቅርብ አልነበረም፣ በጣም ሩቅ ነበር። ለብዙ ቀናትም ተጓዙ። አንድ ቀንም ደክሟቸው በረሃ ላይ ተኝተው ነበር። በዚህም ሰዓት እርዱኝ የሚል ከፍተኛ ጩኸት አህመድ ይሰማል። አባቱ ተኝቶ ስለነበር ላለመረበሽ በማለት ትቶት ይሄዳል። አህመድም ጩኸቱን ወደሚሰማበት ቦታ ሲሄድ አንድ በጥሜ ትልቅ ሰውዬ መሬት ላይ ተንበርክኮ ልሞት ነው እባካችሁ ውሃ መጠጦ ኃይል እንዲሆነ ይስጡኝ እያለ ሲጮህ ሲሰማ አህመድም ደግና ምስኪን ስለነበረ በመሄድ ለዛ ሽማግሌና ምስኪን ሰውዬ ውሃ ይሰጠዋል። ሽማግሌውና ምስኪኑም በጣም አመሰግናለሁ አንተ ወጣት ልጅ፣ በዚህ በረሃ ላይ ለብዙ አመታት የኖርኩ ታምረኛ ሰው ነኝ ብሎ ካመሰገነው በኋላ አንድ ትንሽዬ ብርጭቆ ይሰጠዋል። ይሄም ህይወቴን ስላተረፍክልኝ አሁን ስጦታ ነው። ይህንን በመጠቀም ስለወደፊቱ ማወቅ ትችላለህ ምን እንደሚፈጠር። ካንተ የሚጠበቀው ውሃ ማድረግ ብቻ ነው። እዚህ ብርጭቆ ላይ ውሃ ስታደርግበት መጥፎ ነገር ሊፈጠር ሲል ይነግራል። ያንን በእድሜ ትልቅ ሰውዬ ምርትቶት ይሄዳል። ከዛም ለአባቱም የተፈጠረው ነገር በሙሉ ይነግረዋል። በቀጣይ ቀንም አህመድ ብርጭቆ ላይ ውሃ ያደርግበታል። ነገር ግን ምንም አልተፈጠረም ነበር። አባቱም ጋር ጉዟቸውን ይጀምሩና በጣም ከተጓዙ በኋላ ሰቡት መንገድ ላይ አንበሳው ያኔ አህመድ ጥቃት ያደረሰበት ዘሎ አህመድን ያጠቀዋል። በዚህም ሰዓት አባቱ መጮሁን ቀጠለ እርዱኝ እያለ። ሊበላውም ሲጠጋ ልዕልት ሮዛ አንበሳው በመምጣት በእሳት ተለበልቦና ታባረዋለች። በዚህም ሰዓት አህመድ ደነገጠ፣ ምክንያቱም ልዕልት ሮዛን አገኛታለሁ ብሎ አላሰበም ነበር። አህመድም ያመሰግናትና እንደምትሰራ ሲጠይቃት ለብዙ ቀናት በተለያዩ ጫካዎች ውስጥ እየተዝናናችና እየተንቀሳቀሰች እንደነበረ ግን አሁን ወደ ግዛቷ ልትመለስ እንደሆነ ትነግረዋለች። ከዛም ልዕልት ሮዛ ለምን ከኔ ጋር አብረህ ወደ ከተማዋ አትሄድ ትለውና እሷ በጥባቂዎቿ እየታጀበች አህመድና አባቱም አብረው ወደ ዋና ከተማው ይደርሳሉ። ሮዛም አህመድ ያደረገላትን ነገር በሙሉ ለአባቷ ትነግረዋለች። አባቷም በጣም ደስ ብሎት ነበር በአህመድ። የአህመድም አባት በጣም ደክሞት ነበር። እናም ንጉሱ የሮዛ አባትም እንዲህ አላቸው፣ ለትንሽ ቀናት ስራ ፈልገው እስከሚያገኙ ድረስ ከእሱ ግዛት ውስጥ እረፍት እንዲወስዱና እንዲዝናኑ ጋብዛቸዋል። አህመድና አባቱም ደስ እያላቸው ይስማማሉ። ወደ ቤተ መንግስት ሄደው ጥሩ ጊዜ ያሳለፉ ነበር። ነገር ግን በእድሜ ትልቁ የሰጠውን ብርጭቆ በማንሳት አህመድ ትንሽ ውሃ ጠብ ያደርግበታል። ብርጭቆም አንድ ምስል ያሳየዋል። ምስሉም የዚህ ግዛት ንጉስ ማታ ላይ ሊገደል ይሞከር ነበር። ይህንንም ሲመለከት አህመድ በድንጋጤ እየሮጠ ወደ ንጉሱ ዘንድ ይሄድና እሱ ላይ እየተሰራ ያለ ሴራ እንዳለ ሊገለውም የሚፈልግ ሰው እንዳለ ይነግረዋል። በጣም እንደሚመጣ ሲነግረው ንጉሱም እየሳቀ የሱ ጠባቂዎች በጣም ስልጡንና ጀግና እንደሆኑ ይነግረዋል። ከዛም አህመድም ወደ ማረፊያ ቦታው ተመልሶ ይሄዳል። አህመድም ንጉሱ ማን ነው ሊገለው የሚፈልግ እያለ እያሰበ ነበር። እንዲሁም ጥንቃቄ ለማድረግም እየተዘጋጀ ነበር። ማታ ላይም ቁጭ ብሎ የንጉሱን ክፍል መጠባበቅ
ቀጠለ። ማንም ምንም አይነት ሰው አልመጣም ነበር። ነገር ግን ጠባቂዎችንም ሲመለከታቸው ሁሉም እንቅልፋቸውን ተኝተው ነበር። ትንሽ ቆይታም በኋላ አንድ በእድሜ ትልቅ የሆነ ሰውዬ ትልቅ ጩቤ ይዞ ወደ ንጉሱ ክፍል ይገባል። ይህንንም የተመለከተው አህመድ እየሮጠ በመሄድ ያንን በእድሜ ትልቅ ሽማግሌ ሰውዬ ገፍትሮ ይጥለውና በጣም በትልቅ ጩኸት ወንጀል ወንጀል፣ ንጉሱ የመግደል ሙከራ እየተደረገበት ነው ብሎ ሲጮህ ንጉሱ ከእንቅልፉ ይነሳል። እንቅልፋቸውንም የተኙት ጠባቂዎች ከእንቅልፋቸው ይነሳሉ። ጩኸቱን ሰምታ ወደ አባቷ ክፍል እየሮጠች ትመጣለች። ያ ሽማግሌ ሰውዬ የነበረውም ለመግደልም የመጣውም ወደ አንበሳነት ይቀየራል። ክፉ ጠንቋይ ነበር። ከዛም ወደ አህመድ የሚዞርና አንተ ደደብ ህፃን ወጣት ጫካ ውስጥ ያኔ ልዕልቲቱን ልበላት ስል አስቀራት፣ አሁን ደግሞ እቅዴን ለማበላሸት እየሞከርክ ነው። መጀመሪያ እንዲሁም አንተን ነው መጉዳት ያለብኝ፣ ከዛ ሌሎችን ዋጋቸውን ሰጣቸዋለሁ በማለት ወደሱ ሊጠጋው ሲል በፍርሃት እየተንቀጠቀጠ የነበረው አህመድም በረሃው ላይ አንድ በእድሜ ትልቅ ሰውዬ የሰጠውን ብርጭቆ መሬት ላይ ይጥሏል። መሬት ላይም ሲጥለው በሚያስገርም ሁኔታ ከዛ ብርጭቆ ውስጥ አንድ ንስር እየበረረ ይወጣና አስገርም ሁኔታ ያንን ክፉ ጠንቋይ የንጉሱን ስልጣን ለመውሰድ የሚፈልገውንና ንጉሱንና ልጁን መግደል የሚፈልገውን ንስሩ ለየት ያለ ኃይል ስለነበረው ለአፈርነት ይቀይረዋል። ከዛም ንስሩም ከዛ አካባቢ ይሰወራል። ንጉሱም የተፈጠረውን ነገር ሁሉ ከተመለከተ በኋላ ወደ አህመድ ይዞርና አንተ በጣም ጀግና ሰው ነህ፣ ከአሁን በኋላ የኔ ቀኝ እጅ ነህ፣ እንዲሁም አማካሪ፣ የጦር ክፍሎችንም ሁሉንም ነገር አንተ ነህ የምታስተዳድርልኝ፣ ከአጠገቤ እንድትርቅ አልፈልግም ይለዋል። አህመድም እጅግ በጣም ደስ አለው። ከዛን ቀንም ጀምሮ የንጉሱ ቀኝ እጅ ሆነ። አህመድ ብልህና አስተዋይ ሰው ነበር። አህመድና አባቱም የተንደላቀቀና የምቾት ህይወት መኖራቸውን ቀጠሉ። በጣምም ደስተኞች ናቸው። ልዕልት ሮዛም ቀን ወደ ቀን በአህመድ ለየት ያለ ተፈጥሮና አማላይነት በፍቅር እየወደቀች ነበር። አህመድ ግን አስቀድሞም ይወዳት ነበር። ልዕልቲቱም አህመድን እንደምትወደው ለአባቷ ትነግረዋለች። አባቷም በጣም ደስ አለው፣ ምክንያቱም አህመድ አስተዋይና ጀግና ወንድ ስለነበር። ንጉሱም ለአባቱ እንደሚነግረው እንዲሁም አህመድን ጠይቆት እሺ ካለ እንደሚያጋባት ቃል ይገባላትና በቀጣይ ቀንም አህመድን ያስጠራዋል። አህመድም ሲጠየቅ እሱም እንደሚወዳትና እሷን ሊያገባት እንደሚፈልግ ይናገራል። በዚህም ሰዓት ንጉሱ እጅግ በጣም ደስ አለው፣ ምክንያቱም ትክክለኛ ፍቅር ማግኘት እጅግ በጣም ከባድ ስለነበረ በዘመኑ። ንጉሱም በታሪክ ተደግሶ የማያውቅ የድግስ አደጋገስ ይደግስና ብቸኛና ምርጥ ልጁን ከአህመድ ጋር ያጋባቸዋል። ፍቅራቸውም ደስ የሚል ነበር። የዚህ ተረት መልእክት ማንኛውም ሰው ከታች ተነስቶ ወደ ላይ ከፍ እንደሚልና አንክሮ መስራትና ደግ መሆን እንዳለበት ነው። አህመድም ይህን ሁሉ ነገር ሊያገኝ የቻለው ጠንካራና ደግ ስለሆነ እንዲሁም አስተዋይ ስለሆነ ነው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ።